ሰላም እንደምን አላችሁ ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ደግሞ ቴሌግራም ቻናል ላይ ቦት አለ። በዛ ቦትም በ24 ሰዓት ውስጥ $0.5 ክሌም የምናደርግበት ቦት አሳያችኋለሁኝ። እንግዲህ ቻናላችን ብዙ ተመልካች እንዲሁም ሰብስክራይብ ላይክም ስለሌለው አንድ ጊዜ ሁላችሁም ላይክ እንዲሁም ሰብስክራይብ በማድረግ አግዙኝ። ሊንኩን ቴሌግራም ቻናል ላይ ወይም ደግሞ ከዚህ ቪዲዮ ከታች ዲስክሪፕሽን ቦክስ ላይ ማስቀመጥላችሁ ይሆናል። እሱን አንድ ጊዜ ክሊክ ታደርጉታላችሁ። በመቀጠል ስታርት ትሉታላችሁ። ከዛ በመቀጠል እንደምትመለከቱት ጆይን እያረጋችሁ 3 ቻናሎችን ጆይን እያደረጋችሁ ትመጣላችሁ። ሁለተኛውንም ጆይን ታረጋላችሁ። ሶስተኛውንም እንግዲህ እንደዛው ጆይን ታደርጉና ተመልሳችሁ ጆይን ትሉታላችሁ። በመቀጠል እንደምትመለከቱት እዚች ጋር በየኢንቫይት ባደረጋችሁ ቁጥር ሳይን አፕ ሲያደርግ $1 የምታገኘው ይሆናል። በየ24 ሰዓቱ ዴይሊ ደግሞ $0.5 የምታገኙ ይሆናል። እንዲሁም ደግሞ ጌሞች አሉ። እዛ ላይም ደግሞ ጌም በመጫወት ዶላሮችን ማግኘት ትችላላችሁ። ዊዝድሮም ለማድረግ እንደምትመለከቱት በክሪፕቶ ፔፓል ሞባይል ቶፕ አፕ አለ። እኛ ግን ክሪፕቶ ወይም ደግሞ ፔፓል በተለይ ክሪፕቶ በዩኤስዲቲ ስለሆነ በጣም እሱ ምርጥ መንገድ ነው። ዊዝድሮ የሚለውንም ነክተን እንደምትመለከቱትኝ ዊዝድሮ ለማድረግ $10 ሚኒመም ያስፈልገናል። እኛ ስለሌለን ነው። 0.5 ነው ያለን። እዚች ጋርም በዩኤስዲቲ እዚች ጋር ስንሞላ የሞላነውን $10 በላይ ማውጣት እንችላለን። በዩኤስዲቲ ማውጣት ስለምንችል በጣም ምርጥ ቦት ነው። ዴይሊም ደግሞ እየገባችሁ እንደዚሁ ክሌም እያደረጋችሁ $0.5 ማግኘት ትችላላችሁ። እንዲሁም ደግሞ ሪፈራል ሊንኮችን በመላክ ደግሞ በዛ ቶሎ ብላችሁ $10ን መሙላት ትችላላችሁ። እኔ እንደምትመለከቱት $1 ብቻ ነው ያለኝ። እናንተም በእኔ ሊንክ ተመዝገቡ። ከዛ በኋላ ዊዝድሮ እያደረግነው ቪዲዮ የምሰራላችሁ ይሆናል። እንዲሁም ደግሞ ቴሌግራም ላይ ፖስት ስለማደርግላችሁ ቴሌግራም ቻናሌንም ጆይን በሉ። እዚች ጋርም ደግሞ ጌሞችን ደግሞ በመጫወት ደግሞ እንግዲህ ጌሞቹ እኔ አልገቡኝም ብቻ እዚች ጋር እኔ አንድ ብቻ ተጫውቼ ተበልቻለሁኝ። ስለዚህ የምትችሉበት ከሆነ በጌሙም ካለበለዚያ ደግሞ በኢንቫይት እና ዴይሊ ቦነስ ክሌም በማድረግ በዛ መጠቀም ትችላላችሁ። ታስክም ደግሞ የተለያዩ ቻናሎችን ሰብስክራይብ እንዲሁም ደግሞ ቦቶችንም ደግሞ ስታርት በማለት ዶላር ታገኛላችሁ። እዚች ጋር እንደምትመለከቱት 8 አይነት አለ። እዚች ጋር የሚጠይቃችሁን በሙሉ ስታርት እያላችሁ እስከ 8ኛው ድረስ ትሄዳላችሁ። አሁን እዚች ጋር እንደምታዩ 8ቱንም በሙሉ ታስክ ሰርቼ ጨርሻለሁ። እዚች ጋር እንደምትመለከቱት $3 እንግዲህ እነሱ አፕሩቭ እስከሚያደርጉት ድረስ ሰሚትድ ሆኗል። እነሱ እንግዲህ ሪቪው ካደረጉ በኋላ $3ን የሚለቁልን ይሆናል።
እንደዚህም በመስራት $10 እንዲሁም ደግሞ በኢንቫይቱም በተለያዩ በእነዚህ በሶስቱ አማራጮች እንዲሁም ጌሞቹንም ከቻላችሁበት በጌሙን በመጫወት ዶላር መስራት ትችላላችሁ። እኔ እንግዲህ ያወጣሁት ዶላር የለም። እንግዲህ ቻናሌንም ሰብስክራይብ በማድረግ ከዛ በኋላ ዊዝድሮ እንዳረኩኝና እንዳላደረኩኝ ትክክለኛ ቬሪፋይድ የሆነ ቦት መሆኑን የማሳያችሁ ስለሆነ ቻናሉን ሰብስክራይብ አድርጉ። በቀጣይ እስከምንገናኝ ቻው።